ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ ደግሞ እስቲ የሰውን ምስል ወይም ፎቶግራፍ ያለ ሰውየው ፈቃድ በመለጠፍ ወይም ማባዛት ወይም ደግሞ መሸጥ የተከለከለ ተግባር መሆኑን እንድታውቁት ለማሳሰብ ያህል ነው። በተለይ ከረንትሊ በጣም ብዙ ማህበራዊ ሚዲያዎች እየበዙ ስለሆነ አንዳንዴ ያለ ሰዎች ፍላጎት ወይም ያለ ሰዎች ፈቃድ ወይም ከነሱ ፈቃድ ውጪ የሰዎችን ፎቶግራፍ ቪዲዮ በማንሳት ሊሆን ይችላል፣ ወይም ፎቶሾት በማድረግ ሊሆን ይችላል፣ ወይም በሌላ አይነት ነገር ህጉ ምን ይላል የሚለውን ነገር እቺን በተመለከተ ላስገነዝባችሁ ነው የወደድኩት። እና የፍትሐብሔር ህጋችን ከፍትሐብሔር ህግ ቁጥር 26 እስከ 29 ባሉት የህግ ድንጋጌዎች ስር አንድ ሰው ያለዛ ሰውዬ ፈቃድ ወይም ሌላ ሰው ማለት ነው ያለ ባለቤቱ ፈቃድ ፎቶ ወይም ስዕል በማንሳት በአደባባይ ወይም ህዝብ በሚበዛበት ቦታ ላይ ወይም በሚሰበሰብበት ቦታ ላይ መሸጥ ማባዛትና መለጠፍ የተከለከለ ተግባር መሆኑን ይደነግጋል ማለት ነው። አንዳንድ ጊዜ የራሳችንን ስንሰራ ወይም ቪዲዮ እየቀረጽን ባለንበት ሁኔታ የሌሎች ሰዎችን በአጋጣሚ ቪዲዮአቸውን ልናነሳ እንችላለን ወይም ፎቶአቸውን ሾት ልናደርግ እንችላለን። በዚህ ሰዓት ህጉ ሰውየው ያለ ፍላጎቱ ፎቶውን ማንሳት ወይም ፎቶውን ማባዛት ወይም ደግሞ ፎቶውን መሸጥ ወይም ለማስታወቂያ ስራ መጠቀም የተከለከለ ተግባር መሆኑን ይደነግጋል። እስቲ ይህንን አስመልክቶ በፍርድ ቤቶች አካባቢ ምን ተወሰነ ለምትሉ ሰዎች ደግሞ አንድ ውሳኔ ልንገራችሁ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 1564/25 2011 ዓ.ም የተወሰነ ውሳኔ ነው። ቅጽ 23 ላይ ታትሟል። እዛ ላይ መመልከት ትችላላችሁ። ይሄ ውሳኔ ይዘቱ ምንድን ነው? በአንድ የውጭ ሀገር የዳሽን ባንክ ደንበኛና በባንኩ መካከል የተደረገ ክርክር ነው። እንግዲህ እኒህ ግለሰብ ባንኩ ሊስተናገዱ ቅርንጫፍ ቢሄዱበት በአጋጣሚ ባንኩ ራንደምሊ ሌሎች ደንበኞችን ሲያነሳ አገልግሎቶችን ለማስተዋወቅ ማለት ነው ሲያነሳ እሳቸውንም አንስቶ በአጋጣሚ በእሳቸው ምስል በእሳቸው ምስል ማስታወቂያ ይሰራል ማለት ነው። እሳቸው ይሄ ማስታወቂያ መስራቱን ይደርሱበትና በፍርድ ቤት ክስ ይመሰርታሉ ማለት ነው። ክስ ከመሰረቱ በኋላ ጉዳዩ እስከ ፌዴራል ሰበር ሰሚ ችሎት ከደረሰ በኋላ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ያለው ምንድነው? በፍትሐብሔር ህጉ የተቀመጡት በአንቀጽ 26 ከ29 ባሉት አንቀጾች መሰረት ማለት ነው አንድ ሰው ያለ ፍላጎቱ ወይም ከፈቃዱ ውጪ ፎቶ ማባዛት፣ መሸጥ ወይም ደግሞ በአደባባይ መለጠፍ የተከለከለ ተግባር መሆኑን በመግለጽ የ100,000 ብር ካሳ እንዲከፈላቸው በ2011 ዓ.ም ወስኖላቸዋል ማለት ነው። ባንኩ ያነሳው ክርክር በወቅቱ አንደኛ ራንደምሊ እንዳነሳና እሳቸውን ታርጌት እንዳላደረገ፣ ሁለተኛ እሳቸው ባንኩ ያገኘው ጥቅም እንዳለ በክሳቸው እንዳልገለጹ እና ቪዲዮውን በጣም አጭር ሰዓት እንደሆነ ወይም ከ1 ደቂቃ ያነሰ እንደሆነ አድርጎ ነው ክርክር ያቀረበው። ነገር ግን እነዚህ ክርክሮች በሙሉ ከፍትሐብሔር ህጉ አንጻር ፍርድ ቤቱ መዝኖ ዋጋ እንደሌለው ትርጉም ሰጥቶታል ማለት ነው። እናንተም ያለ ሰው ፍላጎት የሰውን ስዕልና ፎቶግራፍ ማንሳት ወይም ደግሞ ቪዲዮ እየቀረጻችሁ መልቀቅ የተከለከለ ተግባር መሆኑን እንድታውቁትና ድንገት አንዳንድ ጊዜ ሌሎች ቪዲዮዎችን ስትሰሩ ወይም ማስታወቂያዎችን ስትሰሩ ራንደምሊ የሚገቡባችሁ ሰዎች ካሉ እነዛ ሰዎች ፈቃዳቸውን ማግኘት አሊያም ደግሞ ሰዎቹ በዛ ቪዲዮ ሊታዩ በማይችሉበት ሁኔታ የመቅረጽ ግዴታ ህጉ ይጥልባቸዋል ማለት ነው። ይህ ካልሆነ ግን ለካሳ ህግ ትዳረጋላችሁ ማለት ነው። አመሰግናለሁ።